ኦኬ ሌላኛው ደግሞ ኢንቴግሬሽን ባይ ፓርትስ ብለናል። ኦኬ ኢንቴግሬሽን ባይ ፓርትስ በሌላ አገላለጽ የምን ቨርዥን መሰለሽ? ዲፈረንሺዬሽን ኦር ዴሪቬቲቭ ቼን ዴሪቬቲቭ ስንሰራ እያወራን ነበር። ከሱ ነው ድራይቭ የተደረገው። ደሴም ኮንሰፕት ሆኖ ግን እዚህ ጋር ለዲፈረንሺዬሽን ነው ለኢንቴግሬሽን ነው የምንጠቀመው። ለምንድን ነው የምንጠቀመው? ፎር ኤግዛምፕል ይህን ጥያቄ ነው 2x ሳይን ኤክስ ዲኤክስ አይደለም። እኔ የምመክርሽ እንደዚህ አይነት ጥያቄ ከመጣ መጀመሪያ እንትን መሞከር ሰብስቲሽን አይደለም። ሶ ሰብስቲሽን እዚህ የውስጡን ሰብስቲቱ አድርገን ቼክ እናድርገው። ዩን ኤክስ ብዬ ቼክ ስላደርገው ከዛ ዲኤክስ ነው የሚመጣው አይደል? ዋን ዲኤክስ ነው የሚመጣው። ሶ ዲቪ ከዲኤክስ ጋር እኩል ሆነ። ሶ ምንድን ነው እንደቀደሙ ሳይን ኦፍ ዩ ኢንቱ ዲዩ ነው። ኤክስ ደግሞ ከዚህ መተካት ይችላለሁ ብያለሁ። ከዛ ዲዩ ሳይን ደሴም ነው አይደል? ከዚህ ጋር ያው ኤክስ እና ዩ ነው የተቀያየረው እንጂ ምንም አይጠቅምኝም። እዚች ጋ ነው አሁን ይሄኛውን ቢ ሲለኝ ሌላ ኦፕሽን ያለኝ ምንድነው? ባይ ፓርትስ ኢንቴግሬሽን ባይ ፓርትስ ምን ማለት ነው? ኢንቴግሬሽን ባይ ፓርትስ የምንጠቀሙ ኢንቴግሬሽናችን ውስጥ ቱ ዲፍረንት ታይፕስ ኦፍ ፈንክሽን ካለ ለምሳሌ እዚህ ጋር ይሄኛው ምንድነው? ዲስ ኢዝ አልጄብራ ነው አይደል? አልጄብራ አለ። ከዛ እዚህ ጋር ደግሞ ትሪግ አለ፣ ትሪግኖሜትሪ አለኝ። ለምሳሌ ሎጋሪዝም እና አልጄብራ ካለኝ ኤክስፖኔንሻል እና ምናምን ካለኝ አንድ ላይ ካለኝ ባይ ፓርትስ ነው የምንሰራው። እንዴት ነው የምንሰራው የምትለው እሷንም ኦኬ መጀመሪያ ፎርሙላ ላስቀምጥ። ፎርሙላ አክቹዋሊ ከባድ አይደለም፣ ግን ለፎርሙላ ያለው ፎርሙላ ይሄኛው ነው። ከየት እንደመጣ እናያለን አይደለ? ዩቪ ቪ ምንድነው ይሁሉ ዩ ይወዳላ ኢንቴግሬሽን ኦኬ ከየት እንደመጣ እኔ ኦር ሞር ክሊር እንዲሆን ማለት ነው። እሱ ምንድነው? ፎር ኤግዛምፕል ቅድም እንትን ስናወራ ዴሪቬቲቭ ላይ ሶ ሌትስ ጀስት ሴይ ዩ እና ቪ የሚባሉ ሁለት ፈንክሽኖች አሉ ልበል የተለያዩ። ከዛ ዴሪቬቲቭ ኦፍ ዩ ታይምስ ቪን ፈለግኩኝ። እንዴት ነው የማደርገው? በቼን ሩል መጀመሪያ የዚህኛውን ዴሪቬቲቭ እፈልጋለሁ። ከዛ ፕላስ ብዬ የዚህኛውን ዴሪቬቲቭ እፈልጋለሁ። የዴሪቬቲቭ ህግ ነው። ሶ ዲ ኦፍ የዚህኛው ዴሪቬቲቭ ታይምስ ቪ ፕላስ የትኛው ዴሪቬቲቭ ዩ ብዬ የቪ ዴሪቬቲቭ እፈልጋለሁ። ዲስ ኢዝ ሩል አይደል? የቼን ሩል። ከዛ ያቀልላል። እንዲያውም ኢንቴግሬሽን ላይ እንደዚህ አይነት ሩል ቢኖረን አሪፍ ነበረ፣ ግን የለንም። ከዛ ምንድነው የምናደርገው? እስቲ ኢንቴግሬሽን ልውሰድ የሁሉንም ስወስድ ማለት ነው ይሄኛውን ማለት ነው በምን ነው የሚወጣው? ይሄ በዩቪ ነው የሚወጣው አይደለ? ይሄ ማለት ለምሳሌ ኤክስ ስኩዌር ቢሆን አይደለ? ኤክስ ስኩዌር ከዛ ዲ ኦፍ ብዬ ኢንቴግሬሽን ውስጥ ባስገባ ማለት ነው። ይሄ ዴሪቬቲቭ ስንት ነው? ቱ ኤክስ ነው። ከዛ ኢንቴግሬሽን ውስጥ ሰራ ስንት ነው? ኤክስ ስኩዌር። ሶ መልሱ የኛ ነው ማለት ነው የውስጡ። ስለዚህ በዚህ አገላለጽ ዩቪ ይወጣል። እዚህ ውስጥስ አክቹዋሊ የትኛው ይወጣል? ምንም አይወጣም አይደል? የሚወጣው ነገር አለው እንዴ? ኦኬ ሶ አሁን እዚህ ጋር ያጠፋት እዚህ ጋር ኢንቴግሬሽን ስንጽፍ ዲኤክስ አለች ኢንቴግሬሽን መሆኑን ስንጽፍ ሶ ይሄኛው ዲኤክስ ኦኬ እንትን እንዳይለም ማለት ነው። ኦኬ ዲስ ኢዝ ዋት ዊ ሃቭ መጀመሪያ ላይ አይደለ? ከዛ ኢንቴግሬሽኑን ስንወስድ ደግሞ አንዴ ነው የምናደርገው ዲ ባይ ዲኤክስ ዩ ቪ ዲኤክስ ነው የሚሆነው። ደስ ኢንቴግሬሽን ሲጻፍ አይደለ? ከዛ ዲዩ ባይ ዲኤክስ ታይምስ ቪ ዲኤክስ አለ። ከዛ ዩ ዲ ቪ ባይ ዲኤክስ ታይምስ ዲኤክስ ራይት። ከዛ ዲኤክስ ይሄኛው በዩቪ ይወጣል ብለናል ቀደም። ከዛ ይሄኛው ስንት ነው የሚቀረኝ? ቪ ዲዩ ይቀረኛል ፕላስ እዚህ ጋር ደግሞ ዩ ዲቪ ይቀረኛል አይደለም? ኦኬ ሶ አሁን እዚህ ጋር ያመጣ ነው ዩ ነው አይደለ? ሶ ዩን ለመውሰድ ይሄኛውን እንትን ልበል ዩ ዲቪ ኢንቴግሬሽኑ ማለት ነው ኢዝ ኢኳል ቱ
ዩቪ እሺኛው ወደዚህ ስናመጣ ማይነስ ቪ። ይህ ኮምፕሌክስ ይመስላል እንጂ በጣም ሲምፕል የሆነ ፎርሙላ ነው። ኦኬ ዘ ፖይንት ኢዝ አሁን ጀስት ኢን ኬስ ከረሳሽ አሁን ፈተና ላይ ሜቢ ከጠፋብሽ እንዴት መያዝ ትችላለሽ መሰለሽ? ሶ የዚህኛው ኢንቴግሬሽን ይሄኛውን ያዥ ዩቪ አይደለ? ዩቪ ኢዝ ኢኳል ቱ አንድ መጀመሪያ ዩን ትወስጂና ዲቪ ታደርጊያለሽ ፕላስ አሁን ደግሞ በዩ ተራ ቪን ታወጪና ዲዩ ታደርጊያለሽ ያቺኑ ማለት ነው። ከዛ እዚህ ጋር ግን የፈለግኩት የትኛውን ነው? ይሄኛው ነው ወደዚህ ያሳለፍኩት። ሶ ዩ ዲቪ ብዬ ኢንቴግሬሽኑን ከፈለኩ ዩቪ እዚህ ጋር ዲቪ የትኛው ነው? ቪ ላይ ነው ያለው። ዲ ቪ ላይ ነው። ሶ ማይነስ ዲዩ ቪ ማለት ነው። ሶ ይሄኛውን ኮምፕሌክስ ይመስላል እንጂ በጣም ቀላል ነው። ሶ በኤግዛምፕል እኔና ሞር ሲምፕሊፋይ እናድርገው። ሶ ምን ማለት ነው? ይሄ ዲቪ ምናምን ስለ የነበረው ከየት ነው የመጣው? አይዲያዝ ምንድን ነው የምናደርገው? እዚህ ጋር ሁለት አይነት ፈንክሽኖች አሉኝ አይደለ? ከዚህ ሁለት አይነት ፈንክሽኖች አንዱን እንደ ዩ መርጣለሁ፣ አንዱን ደግሞ እንደ ዲቪ መርጣለሁ። ከዛ እመርጥና ዩ ብዬ ዲቪ ብዬ እሰራለሁ፣ እንደዚህ ወስዳለሁ። ከዛ ፎርሙላ ውስጥ አስገባለሁ ማለት ነው። ምን የሚል ፎርሙላ ውስጥ? እዚህ ውስጥ አስገባና መልሱ ይሰጠኛል። ኦኬ ምን ማለት ነው? ፎር ኤግዛምፕል ኢን ዲስ ኬስ እስቲ ለአሁኑ ዝም ብዬ አልመርጥም። ለአሁኑ ግን ዩን ቱ ኤክስ አድርጌ ለመርጥ ዝም ብለን አይደለም የምንመርጠው ብያለሁ። ለአሁኑ ግን ምንድነው ዩኤን ቱ ሌት ዩን ቱ ኤክስ መረጥኩ አይደለ? ከዛ ዲቪኤን ደግሞ ዲቪ የቀረውን ፓርት መረጥኩ። ቱ ኤክስ መረጡ። የቀረው ፓርት ምንድን ነው? ዲቪ ደግሞ ምንድነው? ሳይን ኦፍ ኤክስ ኢንቱ ዲኤክስ መረጥኩ። ገብቶሻል? ሶ ምንድነው የማደርገው? ይሄኛውን ዲፍረንሺየት አደርጋለሁ፣ ዴሪቬቲቭን እፈልጋለሁ። የዚህኛውን ደግሞ ኢንቴግሬሽኑን እፈልጋለሁ። ዳስ ኢዝ ዲአይ ነው የሚባለው። ዴሪቬቲቭ ኤንድ ኢንቴግሬሽን ሁለቱንም ነው የምንሰራው ፓርት። ሶ ዩኤን እዚህ ጋር ዩና ቪ መለየት ያለብን። ዩኤን ዴሪቬቲቭ ነው። ከዚህኛውን ዴሪቬቲቭ ዲዩ ብዬ እሰራለሁ። ከዛ ዲዩ ስንት ነው የመጣው? እዚህ ጋር ቱ ዲኤክስ ነው የመጣው አይደል? ቅድሙ። ከዛ ደግሞ ይሄኛው ኢንቴግሬሽን እንሰራለን። ኢንቴግሬሽን ከዛ ኢንቴግሬሽን እንሰራ ቪ ነው ማገኘው አይደል? የቪኤን ስንት ነው? የዚህኛው የሳይን ኤክስ ዴሪቬቲቭ ስንት ነው? ማይነስ ኮስ ኤክስ አይደል? ሶ አሁን ዩ አለኝ፣ ዲዩ አለኝ፣ ቪ አለኝ፣ ዲቪ አለኝ አይደለ? ምን ነው የሚቀረኝ? እዛ ውስጥ ማስገባት። ሶ ዩኤ ስንት ነው? ቱ ኤክስ። ዲቪ ስንት ነው? ዲቪ ይኸው ሳይን ኤክስ። ይሄኛው ኢኩዌሽን እና እዚህ ጋር የተሰጠን ዘሴም ነው አይደል? እኩል ይመሳሰላል። ከዛ ዩቪ ነው አይደል? ሶ እቺኛውን ፎርሙላ ፈተና ላይ ስንገባ ወረቀት ላይ ጽፈሽ ከገባሽ ሞር ሄልፕፉል ይሆናል። ከዛ ዩቪ ስንት ነው? ዩ ነው ቱ ኤክስ ታይምስ ማይነስ ኮሲክስ ነው። ማይነስ ብዬ ኮሲክስ ብበል ማይነስ ብዬ ቪ ስንት ነው? ማይነስ ኮሲክስ ነው። ስ ጉድ ቲንግ ዲዩ ቱ ዲኤክስ ነው አይደለ? ኦኬ ስለዚህ ማይነስ ቱ ማይነስ ቱ ኤክስ ኮስ ኦፍ ኤክስ ማይነስ ፕላስ ቱ ይወጣል። የኮስ ኦፍ ኤክስ ሳይን ኦፍ ኤክስ ብሎ ይወጣል። ሳይን ኦፍ ኤክስ ፕላስ ይኸው ዳስ ይጣለቅ። ሶ እንደዚህ ሲሆን እንደዚህ ይሰራል። አይኖ እዚህ ጋር ኮንፊውዚንግ ነው፣ ግን እንደቀደሙ ሞር ጥያቄ እየሰራን ከሄድን በሄድን ቁጥር ይገባናል። ሶ ቅድም ዩን ዝም ብዬ አልመርጥም ብያለሁ። አሁን ችግሩ ምንድነው? ሳይን ኤክስን ዩ አድርጊ ብመርጥ ኖሮ መልሴ እንደዚህ አይመጣም። ስለዚህ ዩን እንዴት ነው መርጠው? ዩን በዚህ ኦርደር ለመሸምደድ እችኛውን ኦርደር ተጠቀሚያት። ኦርደሮም ኤል አይ ኤት ይሄ በላጭ ሶ ሊያ ኤት ብለሽ መያዝ ትችላለሽ። ኤል መጀመሪያ ላይ የምትወስጂ ሎግ፣ ከዛ አይ ደግሞ ኢንቨርስ ከሆነ ኤ ደግሞ አልጄብራ፣ ቲ ደግሞ ትሪግኖሜትሪ፣
ከዛ ኤክስፖኔንሻል በዚህ ኦርደር ነው የምትወስጂ። የሆነ ኢኩዌሽን ላይ ተሰጥቶ ኢንቴግሬሽን ፈልግ ተብለን ሎግ ካለ ከሁሉም ቀድመሽ ዩ የምታደርጊው ሎግሽን ነው። ግን ለምሳሌ አልጄብራ እና ትሪግኖሜትሪ እንዳሆኑ ማለት ነው። አልጄብራ አለ፣ ትሪግኖሜትሪ ካለ መጀመሪያ ላይ ዩሽ የምታደርጊው አልጄብራሽን ነው። ከዛ አልጄብራ እና ኤክስፖኔንሻል ከሆነ ደግሞ ሁሌ አልጄብራ። ኤክስፖኔንሻል መጨረሻ ላይ የምታደርጊው ኤክስፖኔንሻል ለምሳሌ ኢዘ ፓወር ኦፍ ኤክስ ምናምን ካልሽ ዩሽን አታደርጊው። ስለዚህ እቺኛዋን ሸምድጃት ማለት ነው። ሎግ ኢንቨርስ አልጀብራ ሎግ ካለ ለምሳሌ ላን ኦፍ ኤክስ ምናምን ካለ ሁሌ ዩንም የመጀመሪያ ላይ ዩ እሱን ነው የምትወስጂ ማለት ነው። ከዛ እያለ ይሄኛው ኦርደር በመጨረሻ ይመጣልሻል ኤግዛምፕሎችን እየሰራን ስንሄድ። ኦኬ ሁለተኛ ኤግዛምፕል እንስራ። ኦኬ ሁለተኛ ጥያቄ ሳይን ኦፍ ኤክስ ኢንቱ ኮስ ኦፍ ኤክስ ኢንቴግሬሽኑን ፈልግ። አሁን እኛውን ቀድሜ ዝም ብዬ ዘልዬ ወደ ባይፓርትስ አልሰራም፣ ምክንያቱም ባይፓርትስ ትንሽ ኮምፕሌክስ ነው ይረዝማል አይደለ። ስለዚህ መጀመሪያ ምንድነው የምናደርገው ብያለሁ፣ ሰብስቲቱሽንን እሞክራለሁ። ሰብስቲቱሽኑ ከዚህ አንዱን ልምረጥ፣ ምክንያቱም ኮስ ኦፍ ኤክስንም ዴሪቬሽኑን ከሰራው ሳይን ኤክስ ይሰጠኛል። እዚህ ዝም ብዬ እስቲ ዩ ኮስ ኦፍ ኤክስ ልበል አይደለ። ኦኬ ምንም የሚከለክለኝ ነገር የለም አይደለ። ከዛ ዲዩ ማይነስ ሳይን ኦፍ ኤክስ የሚሰጠኝ አይደለ። ከዛ ምን ነው የማደርገው ኢንቱ ዲኤክስ። ዲኤክስ ስንት ነው? ዲዩ ኢንቱ ሳይነስ ኤክስ ሳይን ኤክስ አረግና ከዛ ማይነስ ኖ ሳይን ኤክስ አለኝ። ኮስ ኦፍ ኤክስ ዩ ብዬ ወስጃለሁ። ዲኤክስ ደግሞ ስንት ነው? ማይነስ ዲዩ ኢንቱ ሳይን ኤክስ ነው አይደለ። ማይነስ ዩ ኢንቱ ዋት ዲዩ ማይነስ ታወጣለህ። ከዛ ስንት ነው? ዩ ስኩዌር ኦቨር 2 ማይነስ አለ ፕላስ ሲ። ዩ ስኩዌር ስንት ነው? ኮስ ኦፍ ኤክስ አይደል? ማይነስ ኮስ ስኩዌር ኤክስ ኦቨር 2 ፕላስ ሲ። እዛ መሄድ አይጠበቅብኝም ማለት ግዴታ መሄድ። ግን እስቲ ደግሞ እንሞክረው አይደለ። መሄድ አይጠበቅብኝም ግን እንሞክረው ወይስ ኢለቨን መሰራት ከቻለ እንዲያውም ይለፋል። መሰራት ከቻልኩኝ ግዴታ ባይ ፓርትስ መስራት የለብኝም። ብዙ ኤግዛምፕሎች ስላሉ ወደዛ እንሄዳለን። ኦኬ ይሄኛው ተሰጠን። አሁንም ሁለት ፓርት አለው። አንዱ አልጄብሪክ ነው፣ አንዱ ኤክስፖኔንሻል ነው። በኤክስ ልውሰድ አሁን በሰብስቲሽን መጀመሪያ። አሁንም እያልኩ ያለሁት ፈተና ላይ ከመጣልኝ ሞር ኢዚ የሆነ ሰብስቲሽን ስለሆነ መጀመሪያ በሰብስቲሽን ሞክረና እምቢ ካለኝ ነው። እስቲ ለምሳሌ ዩን ኤክስ ልበለው። ዲዩ ስንት ነው የሚወጣው? ዲኤክስ አይደለ። ከዛ ባስገባበት ስንት ነው የሚወጣው ማለት ነው? ምንም ለውጥ አይወጣልኝማ። እዚህ ጋር ኤክስ ነው ኢዘ ፓወር ኦፍ ዩ ነው። ከዛ ዲኤክስ ዲ ዩ ነው። ኤክስ ለማስገባት ዞሮ ዘሴም ነው። ስለዚህ አሁን ምን ማድረግ አለብኝ ማለት ነው? ወደ ፓርት መሄድ አለብኝ። አሁን ሞር ባይ ፓርትስን ሞር አንደርስታንድ እንድናደርገው ነው እንጂ ትሪክ አለው እሱንም መጨረሻ ላይ እናያለን። ግን አሁን ሞር አንደርስታንድ ለማድረግ ዝም ብለን እንደበድበዋለን ማለት ተመልሰን። ኦኬ ይሄኛውን እንስራ። እዚህ ጋር የትኛውን ነው ዩ እና ዲቪ አድርጌ ነው መርጠው። ዩ እና ቪ አይደለም የምፈልገው መጀመሪያ ዩ እና ዲቪ። ከዛ ዩን ስንመርጥ መጀመሪያ በዚህ ኦርደር እንሄዳለን ብያለሁ። አሁን እዚህ ጋር ያለን አልጄብራ እና ኤክስፖኔንሻል ከመጣ ሁሌ አንመርጡም። ስለዚህ ዩን ኤክስ አድርጌ መረጥኩ። ከዛ ዲቪን ደግሞ ኢዘ ፓወር ኦፍ ኤክስ የቀረውን ፓርት ማለት ነው ዲኤክስ አድርጌ እመርጣለሁ። ከዛ የዚህኛውን ዲአይ ነው ብያለሁ። ዲአይ ዴሪቬቲቭ ኢንቴግሬሽን ይሄኛውን ዴሪቬት አደርጋለሁ። ስንት ነው? ዋን ነው ኢንቱ ዲኤክስ። ይሄኛውንስ ኢንቴግሬሽኑን ስሰራ የኢንቴግሬሽን ቅድም ብያለሁ። የዚህኛው ኢንቴግሬሽን ሲሰራ it is always what it's always ኤክስ አይደለ። ስለዚህ ዲቪ ምንድነው? the power of x ነው። ኦኬ አሁን ፎርሙላይ ምንድነው የሚለው? ዩ ዲቪ ኢዝ ዩቪ ማይነስ እቺኛው ፎርሙላ በጣም የመረሳት ቻንስ አለው አይደለ። ስለዚህ
አሁንም ጽፈሽ መግባት አሪፍ ነው። ከዛ ዩ ዲቪ ማለት ዩ ኤክስ ነው። ከዛ ይሄኛው ደግሞ ዲቪ ማለት ኢዘ ፓወር ኦፍ ኤክስ ኢንቱ ዲ ኤክስ ማለት ነው አይደል? ሶ አሁን ምንድነው የምናደርገው? ዩቪ ማለት ዋትስ ማይ ዩ ኤክስ ነው። ቪኤስ ኢዘ ፓወር ኦፍ ኤክስ ነው ማይነስ ቪኤስ ስንት ነው? ኢዘ ፓወር ኦፍ ኤክስ ነው። ዲዩኤስ ዋን ነው አይደል? ኦር ዲኤክስ ማለት ነው። ኦኬ ሶ ኤክስ ዘ ፓወር ኦፍ ኤክስ ማይነስ የኛው ሲወጣ አሁንም በኤክስ ይወጣል። ሶ መልሱ ኤክስ ኢንቱ ኖ ኢ ዘ ፓወር ኦፍ ኤክስ ኢንቱ ኤክስ ማይነስ ዋን። ልክ አይ ቲንክ ትንሽ እየገባን መጣ ማለት ነው። ሶ መጀመሪያ ትሪክ ኢዝ እንደዚህ ነው እንደዚህ መጻፍ አይደለ? ዩን ከዛ ዲዩን ከዛ ዲቪን ከዛ ቪን እንደዚህ ክሮስ ክሮስ እንዲያደርግ ማለት ነው። ከዛ ፎርሙላዎችን ውስጥ ማስገባት ታስ ኢዚ። እስቲ ሌላ ጥያቄ ደግሞ እንስራ። ኦኬ ይሄኛው ጥያቄ ደግሞ እንስራ። የሆነ እንትን ያለው አይመስልም ግን ይህ ሁለት ፓርት ነው ያለው አይደል? አንዱ ኤክስፖኔንሻል ነው፣ አንዱ ኤክስ ነው። ሶ አሁን እንዴት ብናደርገው እስቲ ብልጥ ነውና እንደዚህ እናድርገው። 1/10x እንበለው ከዛ dx እንበለው ከዛ የኛው ማለት ነው እንዳይደናግረኝ -10x dx አልኩ። ከዛ አሁን ምንድነው ሁለት ፓርት ሰጠኝ አይደለ? ሶ I do have ሁለት ፓርት። አሁን ይሄኛውን እንደቀደሙ ሰብስቲቱሽን እሰራለሁ ካልኩኝ ይሄን አንድ -1 ነው የሚሆነው። ከዛ ደሲም ነው የሚሆነው። ሶ ባይ ፓርት ነው መስራት ያለብኝ ማለት ነው እንደፈረደብኝ። ሶ ባይ ፓርት ለመስራት ቶሎ ብዬ ማለት ነው የትኛውን ነው ዩ አድርጌ የምመርጠው? ቅድም እንዳልኩ ኤክስፖኔንሻልን አልመርጠው። ኤክስፖኔንሻልን መቼም ነው የማልመርጠው። ስለዚህ ኤክስ ነው የምመርጠው። ዩኤን ኤክስ ነው። ከዛ ይሄኛው ዲዩ እናደርጋለን ብያለሁ። 1 ኢንቱ ዲ ኤክስ ነው። ከዛ ዲቪ ስንት ነው ማለት ነው? 10 ማይነስ ኤክስ ኢንቱ ዲ ኤክስ አይደለ? ኦኬ ምን ይሆንኩ ነው? ከዛ ኢንቴግሬሽኑ ስሰራ ኦኬ ኢንቴግሬሽኑ አሁን እንዴት ነው የሚሰራው? የኤክስፖኔንሻል ኢንቴግሬሽኖች ደግሞ አሁን ትሪክ እናያለን በኋላ ብናይም ትሪክ ፎር ኤኒ ኤክስፖኔንሻል ኤ ዘ ፓወር ኦፍ ኤክስ ፎር ኤኒ ኤክስፖኔንሻል እንትኑ እንደዚህ ነው አክቹዋሊ ላን ኦፍ ኤ ኤ ኦፍ ኤክሱን አወጣለሁ ከቅድሙ ጋር ደሴም ነው የሆነ ከዋን ኦቨር እንትኑ አይደለ የቱ ጋር ነበር? ዋን ኦቨር ኤክስ ነው ያ ለዋን ኦቨር ኤክስ ሲሆን ኢቲስ ላን ኦፍ ኤክስ ነበር ያለው። ግን እንደ ይሄኛው እንደዚህ ነው የሚሆነው ላን ኦፍ ኤ። ይሄ እንዲያውም ድሮ ስናጠና ምን ነበር ከእንትን ላይ ከእንጨት ላይ መንኪን ማውረድ ነው ብለን ነው ነበር የምናወራው። እንዴት ነው ማለት ነው? ፎር ኤግዛምፕል ይሄኛው the simplest part ነው። ፎር ኤግዛምፕል let's just say a is the power of 4x plus 3 ቢል ምንድነው የምናደርገው? መጀመሪያ a is the power of 4x-ን እንደንቱን እናወርዳለን። ከዛ ይሄን እናወርዳለን ላን ኤ the other thing is ሌላኛው the other thing is ይሄኛውን እናወርዳለን። እንዴት ነው የምናወርደው? ይሄኛው የዚህኛውን ዴሪቬቲቭ እናወርዳለን። እሱ እንደዚህ ነው የምናደርገው። አይ ሆፕ ኢትስ ናት አይከብድም። ኦኬ እንዳውም ሞር ኮንፊውዝድ እንዳልሆን ማለት ነው። ለምሳሌ ዋት ኢፍ 8 ዘ ፓወር ኦፍ 4x ኖ 8x ፕላስ 3 ኢንቴግሬሽኑን አሁንም እንጽፋለን ኢንቴግሬሽኑን አይደለ? ከዛ ላን ኦፍ 8 እናስገባለን። ከዛ ምንድነው የሚቀረን? ይሄኛውን ማውረድ ዴሪቬቲቭ ሰርተን ማውረድ። ዴሪቬቲቭ ስንት ነው? 8 ማለት ነው። ከዛ እንደዚህ ይሆናል ማለት ነው። 8 ኢንቱ ላይን 8 ኦፍ ኢዝ ፓወር ኦፍ ኤክስ ፕላስ ብዙ እንትኖች አሉ፣ ግን ዳስ አንዱ ማወቅ ያለብን ማለት ነው። ስለዚህ ባይዛት ህግ የዚህኛው ኢንቴግሬሽን ስን ይመጣው ቴን ማይነስ ኤክስ ይቀመጣል አይደል? ላንቴኒ ቁጭ ይላል አይደል? ማይነስ ኤክስ የዚህ ዴሪቬቲቭ ስንት ነው? ማይነስ ነው። ሶ የኢንቴግሬሽኑ የኛ ነው ማለት ነው።
ኦኬ ከዛ ይሄን ካለኝ ያ ቅድሙ ፎርሙላ ውስጥ ማስገባት ማለት ነው። ዩዲቪ ዩቪ እዛ ምንድን ነው ቪ ዲዩ አይደለ? በቃ እዚህ ጋር ዲ ዩቪ ጋር ካለ እዚህ ጋር ደግሞ ዩ ጋር ነው የሚሆነው። ይሄኛው ማለት ነው። በሌላ አገላለጽ ዩአችን ኤክስ ነው። ዲቪያችን ቴን ዘ ፓወር ኦፍ ማይነስ ኤክስ ኢንቱ ዲ ኤክስ ነው። ዩቪ ስንት ነው? ዩ ኤክስ ነው። ቪ ስንት ነው? ታይምስ ማይነስ ስለሆነ ማይነስ ቴን ዘ ፓወር ኦፍ ማይነስ ኤክስ ኦቨር ላንቴ ነው አይደለ? ከዛ ማይነስ ብዬ ቪ አሁንም ማይነስ ቴን ማይነስ ኤክስ። ይሄ ፎርሙላ ነው። ምንም እንትን የለም፣ ትልቅ ነገር የለውም። ከዛ ዲ ዩኤ ስንት ነው? ዲ ኤክስ ነው አይደለ? ኦኬ ምን ማድረግ እችላለሁ? ማይነስ ኤክስ ቴን ዘ ፓወር ኦፍ ማይነስ ኤክስ ኢንቱ ላንቴን። ይሄ ላንቴን ይዘው ኮንስታንት ነበር ነው፣ የሆነ ቁጥር ነው። ሶ እሱን ማውጣት እችላለሁ። ዋን ኦቨር ማይነስ ስለሆነ ፕላስ ማድረግ እችላለሁ። ቴን ማይነስ ኤክስ ኢንቱ ዲ ኤክስ። የዚህኛውን ዴሪቬቲቭ የኢንቴግሬሽን ቅድምም ሰርተናል፣ ደሴም ነው አይደለ? ከዛ ምንድን የሚሆነው ማለት ነው ማይነስ ኤክስ ቴን ማይነስ እንዲህ ነው የሚያስጠላው። ከዛ ይሄኛው ቅድም ስንሰራ ምን ነበረ? ዋን ኦቨር ላንቴን ማይነስ ቴን ይሄኛው የዚህኛው በላንቴን ይመጣል። በቃ እንደገዛ ማይነስ ኤክስ ቴን ዘ ፓወር ኦፍ ማይነስ ኤክስ ኢንቱ ላንቴን ከዛ ማይነስ ቴን ዘ ፓወር ኦፍ ማይነስ ኤክስ ኢንቱ ላንቴን ስኩዌር ነው። ሁለቱን እዚህ ጋር ማምጣት እችላለሁ። በቃ እንዳለ እያለ ለዚህ ይቀጥላል ማለት ነው። ይሄኛው ምንድን ነው? ባይ ፓርት ማለት ነው።